ለኤርትራ በጣም ስስ ልብ አለህ እንዴ? እና ኤርትራ ምን እንዳገርማ ዘመዶቻችን ነበሩ እኮ የጋራ ባህል። አይ በዚህ ጉዳይ ላይ በጣም ዲፌንሲቭ ሆነህ ነው የምትመልሰው ብዬ ነው። እንደዛ ተብለህ የተማህ ነው ወይ? በአንዳንድ መልካቸው እኔ እነሱ የማደንቅበት ነገር አለ። ቱ ቢ ኦነስት ዩዚ ማለት በሄዱበት መንገድ ነገራቸው ተሳክቶላቸዋል ብዬ አላምንም። ቱ ቢ ኦነስት ዩዚ ግን ደግሞ እንደዚህ ሲክዱ ሲልመጠመጡ ለጥቅምና ለስስት ሲንበረከኩ አላያቸው አይኔ በር እና ባሉበት ቦታ ሆነው እኮ ደጋግሜ እንደምናገረው ለአሜሪካኖች ትንሽ ሸብረክ ቢሉ ቃሌንም አልለውጠውም። እኛ ያገኘነውን ነገር ሁሉ የኢትዮጵያ መንግስት እነሱ ባይፋር ማግኘት ይችላል። ዲሲፕሊን የሆነ መንግስት አላቸው፣ የጦርነት ልምድ አላቸው፣ ፉል ኮንትሮል ኦፍ ዜር ካንትሪ አላቸው በሚገባ። ስለዚህ በሪያሊስቲክ ቪው ደግሞ አንድ ሀገር ናሽናል ኢንተረስት ጂኦፖለቲክስ ሁልጊዜ ፓወር ባላንስ ዓለምን የሚመራውና ዲክቴት የሚያደርገው እዚህ ስቴስ እሱ ነው። በዛ መሰረት ሌላውን አንፈልግም ፖሊሲያችሁ ትክክል አይደለም ስላሉ እንጂ ያንን ነገር ትንሽም ቢሆን ቢቀበሉ ያን ይላሉና አትሊስት እኔ አከርካሪ ያለው ሰው ሲለኛል ምንሽ ፖሊሲሽ ነሰር ላይሰራ ይችላል፣ ግን የምትኖሪበት ቫልዩስ የራስሽ የህይወት መመሪያ ላለው ሰው ክብር አለኝ እና ለበዛ ደረጃ ቀናባቸዋለሁ። እኛም እንደሚሆነው ነው ሳይ ማለት ነው። እንዴት ብዬ ነው እነዚህ ሰዎች ማለት እና በዛ ደረጃ ሳይ፣ ሁለተኛ ደግሞ መልክ ቢያዝ ቅድም እንዳልኩሽ እኔ አንድ ደግሞ የማየው ነገር ከዛ ያለፈ እንደሆነ የኢትዮጵያና የኤርትራን ግንኙነት እኔም ደጋግሜ የምለው ኮምፕሊኬትድ ነው ግንኙነቱ ብዬ ነው ዲፋይን ማድረገው እና የፍቅርም ጊዜ አለ፣ አንድ ላይ የሆኑበት ጊዜ አለም፣ የጦርነት ጊዜ አለ እና በአግባቡ ከተያዘ በብዙ መንገድ በጋራ የምንሄደው ብዙ ርቀት አለ። ህልውናችንና ጣፈንታችን ሁሉ የተሳሰረ ነው ብዬ ነው ማለት እና ያ ግን ቅድም እንዳልኩሽ አንድ ሰው ራሱን የሚያከብር ከሆነ ሌላው ጫማ ላይ ነው ማሰብ ያስፈልጋል። አሁን ለሰልፍ ዲተርሚኔሽን እድሜያቸው ሙሉ የታገሉ ሰዎችን በአብይ ደረጃ ሲነገር እዛ ውስጥ የሚፈጥረውን ኢምፓክት አብይ ያውቋል፣ ለደቂቃ ያስቧል። እና ይሄ እንግዲህ ምን ያህል ግልብ እንደሆኑ የኛ ሰዎች ነው የሚያሳየው። እና ይሄ ዝርክርክነትና አባካኝነት አንፈልግም ብለው በነጠላ ጫማ የሚኖሩ ሰዎችን 2 ሚሊዮን ለ130 ሚሊዮን ስትያቸው የበለጠ ሰውነታቸው ተቆጥቶ ለሞት ይዘጋጃሉ ወይስ እንዴት እንደው ተሸንፈው እዛ ቀይ ባህር ነው የሚገቡት? እና ይሄ በእኛ መንደር ያለው ድንቁርና እና በእነሱ በኩል ደግሞ ያለው ሳይ አንዳንድ ነገሩን ትለኛል። ዞሮ ምንድነው እንደ ቀጠናም ስንኖር የጋራ የምንጋራው ብዙ ሴት እንዳለውም ሰው ኢኮኖሚያችንና ዝምድናችንም የተሳሰሩ ሰዎች እንደመኖራችን የራሳቸውን የፖለቲካ አሬንጅመንትና ምርጫ አክብረን በቀና ልብ ከያዝነው ብዙ ርቀት ልንሄድ የሚል ሰዎች መሆናችንን ደግሞ አውቃለሁ እና ዝም ብዬ እንደ አንድ አድልት ሰው እድሜው ጎልማሳ እንደሆነ ሰው አፌ እንዳመጣ አልናገርም። ተጠንቅቄ ነው የምናገረው። ያ ማለት የተደበቀ ሚስጥር ስላለኝ ሳይሆን አንድ ሰው ስለ አንድ ሀገር ሲያወራ በፖለቲካ የሚኖር ሰው እንዴት ኮሙኒኬት ማድረግ እንዳለበት አውቃለሁ። እንዳብይ ካህዲ አይደለም። በቤታቸው የበላ ሰው መንግስት ሁሉ በመንግስት ደረጃ ጎረቤት ሀገሩን ዘላለም የማይለያዩ ህዝቦችን በዚህ ደረጃ የሚናገሩ ሰዎች ምን ያህል ያሳደጋቸው ሁሉ ሰው የሚያሳፈሩ የወከሉትን ሀገር የሚያሳፈሩ